ከአክሱም እስከ አሜሪካ የመንትዮቹ የሕክምና ጉዞ። ተጣብቀው ተወልደው ለ2 ዓመታት ያህል አንድ ላይ የቆዩት ተአምረኞቹ መንትዮች ሕያብ እና ወህብቶ በአሜሪካ በሚገኘው ሴንት ሉዊስ ሆስፒታል በተደረገላቸው እጅግ ውስብስብ ቀዶ ሕክምና በስኬት መለያየታቸው ተበሰረ። ታሪኩ የሚጀምረው መጋቢት 2016 ዓ.ም በአክሱም ቅድስት ማርያም ሆስፒታል ነው። ሕያብ እና ወህብቶ ተጣብቀው ወደዚህች ዓለም ሲቀላቀሉ ቤተሰቦቻቸው በደስታ እና በስጋት መካከል ነበሩ። ሆስፒታሉ ለ8 ወራት ያህል ልዩ እንክብካቤ ሲያደርግላቸው የቆየ ቢሆንም የቤተሰቦቻቸው የኢኮኖሚ አቅም ግን ለቀጣዩ ከባድ ሕክምና ፈታኝ ነበር። የመንትዮቹ ቤተሰቦች በኢኮኖሚ አልደረጁም። በመቀሌ የሚገኘው ሎላ የሕፃናት ማሳደጊያ ማዕከል የሕፃናቱን ሁኔታ ተረድቶ ኃላፊነቱን በመውሰድ ተጨማሪ የሕክምና ዕድሎችን መፈለግ ጀመረ። ጥረቱም ፍሬ አፍርቶ በአሜሪካ ነዋሪ የሆኑት ፕሮፌሰር ሙሉጌታ ባደረጉት ከፍተኛ እገዛ መጋቢት 1 ቀን 2017 ዓ.ም ሕፃናቱ ወደ አሜሪካ ሚዙሪ ግዛት አቀኑ። ባለፉት ወራት ሕፃናቱ በሴንት ሉዊስ ሆስፒታል 4 ተከታታይና ከባድ የቀዶ ሕክምናዎችን አልፈዋል። በመጨረሻም የካቲት 17 ቀን 2018 ዓ.ም አምስተኛውና ወሳኙ የቀዶ ሕክምና ሥራ ተከናወነ። በዚህም ለ2 ዓመታት ተጣብቀው የነበሩት ሕፃናት በሰላም ተለያዩ። የሕፃናቱ አባት አቶ ሞዝ አብርሃ ባስተላለፉት መልእክት ከሕክምናው ተሳክቶ ሕያብና ወህብቶ በመልካም የጤና ሁኔታ ላይ ይገኛሉ በማለት አብስረዋል። ይህ ስኬት የሕክምና ጥበብ ውጤት ብቻ ሳይሆን የሰው ልጆች ርኅራኄ እና ትብብር ምን ያህል ተአምር እንደሚሠራ የታየበት ደማቅ ታሪክ ነው። ኢትዮጵያ መቀለ የካቲት 19 ቀን 2018